7 ዓመት ነው በቤት ሰራተኝነት ዱባይ ውስጥ? 7 ዓመት። ከዚህ ከሜዲሽ በፊት ራሱ ህይወትሽ በጣም በብዙ ጣውረድ ውስጥ አልፏል። ያው የሰው ቤት በለው የአረብ ሀገር ሆነ እንጂ እዚህ የሚያለው ከ9 ዓመት ጀምሮ እናቴ ጥላኝ ካረፈች ጊዜ ጀምሮ የሰው ቤት ነበረ እና ያገባውባት ፓርት ብቻ ናት የረፍት ጊዜ። ከዛ ውጪ ሁሌ የሰው ቤት ነው። የሰው ቤት ሁሌ የሰው ቤት። ምክንያቱም ፋሲካ ውልደትሽ አሰላ ነው? አሰላ ነው ያደኩት። ወላጅ እናትሽ በምን ምክንያት እንደሆነ ሳይታወቅ ጥለውሽ ሄዱ። እዛ ሆስፒታል ውስጥ የሚሰሩ በጽዳት ስራ የሚያገለግሉ ሴት ወስዶ አሳደጉሽ? እውነት ነው? ከዛ እሳቸውም ከ9 ዓመት በኋላ አረፈችብኝ እናቴ። እንግዲህ ከዛን ጊዜ ጀምሮ ነው ህይወትን ለማሸነፍ ትግል በቃ ብቻዬን ነበርኩኝ። ከ9 ዓመት ጊዜ በኋላ የእናቴ አባትም አያቴ ደካማ ነበረ። በቃ ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት መሽከርከር ነው። አሁን እኮ ፋሲካ እንደዚህ ስትታይ ስሟን ፋሲካ ነው። ፋሲካንም መስለሻል። ምንም ችግር እኮ የነካት አትመስልም በጭራሽ። ግን ያላየሽው ችግር የለም? ኧረ በጭራሽ። ውጭ እስከማደር። ኧረ ተይ፣ ጎዳና ተዳዳሪ ነበርሽ? የሆነ ሰዓት ላይ ጎዳና ሳይቀር ወጥቻለሁ። በቃ የሰው ቤት ምርር ብሎኝ። የት? አሰላ ጎዳና ወይስ አዲስ አበባ? አሰላ። ወደ አረብ ሀገር የሄድኩት ከወለድኩኝ በኋላ ነው። ከዛ በፊትም ሄጄ ነበረ። 2 ዓመት ሰርቼ ተመለስኩኝ። ያው ብሩም አለቀ። ማን አጫረሰሽ? አረ ብር ሲኖርማ ወዳጅ ብዙ ነው። ሳይኖር ነው እንጂ የሚጠፋው። ሳይኖር ነው እንጂ ብር ሲኖር ጨቅ ነው። ጨቅ ነው። እሺ እነጨቅ እነጨቅ አጫረሱሽ? ጨረስኩኝ። ከዛን አገባሁኝ። ማንን? የልጅ አባት ደምሴ ይባላል። እሺ። ከዛን አግብቼ እዛ ኖርኩኝ። ልጅም ወለድኩኝ። ልጅ እናት ሆንኩ። በቃ ከእናቱ ጋር ነበረ የምኖረው። በጣም ምርጥ እናት ነበረችው። የባለቤትሽ ደምሴ? እሺ። ምርጥ እናት ነበረች። ለኔም እናት ሆናኝ በጣም ብዙ ጊዜዎችን ደስ በሚል ሁኔታ አብረን አሳለን። ከዛ ነው ወደ ውጪ ሄድኩኝ። ያንቺና የደምሴ ጉዳይ ታዲያ እንዴት ሆነ? ከዛ በኋላ ውጪ ሄድኩኝና ብር ያጋጭ የለ ተጣላን፣ ተለያየን። በዛ እንጃ አላቅም። እሱ ጋር ሰው አለ ይባላል፣ አላቅም። አንተና አጣራ እንጂ ይጣራ ላይሆንም ይችላል። አንቺ ግን ክፍተት አለ ለሱም ይሁን የልጅ አባት አይደለም ሌላ የቤት ሰራተኛ ሆነሽ ቲክቶክ ላይ ራስሽን እንግዲህ በመጠቀም ማስታወቂያዎችን በመስራት ትክክል። እንደውም እውነተኛ የቲክቶክ ጊፍተሮች የሰው ህይወት ለወጡ ከተባለ አንድም አንቺ ነሽ ይባላል። እኔ የኢትዮጵያና የኤርትራ ህዝብ ነው ህይወቴን የቀየረው። የምር ተቀበሉኝ፣ በፍቅር ነው የተቀበሉኝ። ሳረቅስ አብረውኝ ያረቅሳሉ፣ ስደሰት አብረውኝ በጣም ነው የሚወዱኝ። እኔም በጣም ነው የምወዳቸው። ያው ከፈጣሪ በታች እድሜ ለነሱ። እንዴ ምስጋና አሁን ያቺ የቤት ሰራተኛ ራሷ የቤት ሰራተኛ ቀጥራለች እያሉ ነው? እውነት ነው ነው ትክክል። እነሱ ጀግና ነና እኛ ይገባናል። የህይወት ውጣ ውረድ ሲያጋጥም አንቺ ያለፍሽበት በጣም እኮ ትልቅ መሰናክል አለ። ትክክል አይደል? እነዛን ስታስቢያቸው ምን አይነት ስሜት ይሰማሻል? ተስፋ የቆረጥሽበት ጊዜ አለ ብዬ አስባለሁ። አዎ ብዙ ጊዜዎችን ተስፋ ቆርጫለሁ። በተለይ ልጄ በጣም ይታመም ነበርና የሆነ ጊዜ ላይ በጣም ተስፋ ቆርጫለሁ። የሆነ ነገር የሆነብኝ መስሎኝ። ለምን ምድር ላይ ያለኝ እሱና እሱ ብቻ ስለሆነ እሱ ፓርት ብቻ ነው እንጂ ተስፋ የሚያስቆርጠኝ ችግር ተስፋ ያስቆርጠኝ ልጄ ብቻ ነው። የሆነ ጊዜ ታሞብኝ ምን ታመመ? እጁን ተሰብሮ ፎቶ ላኩልኝና እንዲህ ዝርር ብሎ የሞተ ነው መሰለኝ እና ራሴን አላቅም። ለካ ከፎቅ ላይ ራሴን ልጥል ነበረ እና ሴቶቹ የምሰራባቸው ናቸው፣ የሞሮኮ ልጆች ነበሩ። እነሱ ናቸው ያተረፉ። በቃ ያኔ ነው እኔ እሱን ነው የምለው እንጂ ሌላ ችግር ብረት ያደርጋል። እንግሊዘኛ በፊት ምንም አልችልም ነበረ፣ አሁን ግን እችላለሁ፣ በጣም እችላለሁ። እዛም ተምሬያለሁ፣ ተመርቄያለሁ፣ ነርስ አሲስታንት። ራሱ ይሄ እኮ ሃፒ ኢንዲንግ ነው። ደስ የሚል ድምዳሜ አግኝቷል ህይወትሽ። ምክንያቱም ዘፈን
ዘፈና ተው ይቅርብኝ። የምታንጎራጉር አረብኛ የለም አለ በጣም ወደው ከሊ ደውር አለያ ክልሽ ወይ ማይላ እሽ ትላለሽ ሄሪን በጣም ወዳታለሁ። ምን ማለት ነው? ታውት በደንብ ይፈልገኝ ግን አያገኘኝም እንደማለት ነው። አረብኛውን ብቻ ሳይሆን አክሽኑን አንድ ላይ ስኩል ስትይ አዎ አረብኛ ለምን እንደዚህ ይበዛዋል? ከዚህ ሄድኩበት ቤት አልተመቸኝም። ቢሮዎች ጋር ደወልኩኝ። ያው ሁሉም ቢሮዎች ሳይሆኑ አንዳንዶቹ ተሰሚነት የለንም ከኛ ይልቅ አሰሪዎቻችንን ነው የሚሰሙት እና ያ ነገር እንድጠፋ አስገደደኝ። ከዛን ጠፋሁኝ፣ ህገ ወጥ ሆንኩ ማለት ነው። እና በጣም ብዙ ኢትዮጵያኖች አሉ እዛ ህገ ወጥ የሚሆኑ ግን ሁሉም በአብዛኞቹ በችግር ነው የሚጠፉት፣ ወደው አይደለም። አዎ በቢሮ በኩል ትልቅ ችግር አለ። በዚህ አጋጣሚ የሚመለከተው አካል አረቦች አይሰሙንም፣ ከኛ ይልቅ ለአረቦች ነው የሚሰሙትና እዛ በኩል ላይ ድምጽ ብሆን በቻልኩት አቅም በጣም ደስ ይለኛል። ለምን ስጠፋ ብዙ ስቃይ አለ። አሰርተው ደሞዝ ይከለክሉካል፣ መደፈር አለ፣ ታሞ ሕክምና ሳያገኙ መሞት አለ፣ በጣም ብዙ ስቃይ አለና አሁንም በድጋሚ እባካችሁን ነው የምለው ሹፉን ይሁን አረባገር ያለነው እባካችሁ እንዴ ድምጽ ለመሆን እኮ ራሱ መቻል ትልቅ እድል፣ ችግርን መናገር። እርግጠኛ ነኝ የሚመለከተውም አካል ጉዳዩን አይቶ ያስተካክላል ብዬ አስባለሁ። አንተንም እናመሰግናለን። ብዙ ጊዜ ዱባይ ስመላለስ ያጋጥመናል። እዛ ያለውም አካል በቻሉት ሁሉ እንደሚንቀሳቀሱ አውቃለሁ። እንግዲህ ከቁጥሩ ብዛት አንፃር ችግር ተፈጥሮ ከሆነ ባካችሁ ሹፉን እባካችሁ ማዳም ቅመሞች ለሁሉም ነገር ደራሽ ነን። እንዴ የኢትዮጵያ እኮ የኢኮኖሚ የጀርባ አጥንት ናቸው። በጣም አይደለ? ትልቅ ገንዘብ ይላካል እኮ ከዛ። በጣም የተቸገረ የምንረዳ በአብዛኛው ክልል ሃይማኖት ምናምን የለም፣ እኛ ጋር ዘር ምናምን የለም። ወዲያው በቃ ይሄ ሰው ተቸገረ ሲባል አካውንት ነው የምንፈልገው ክርስቶስ እና ለኛ እንደውም ለየት ያለ እንክብካቤ ያስፈልገናል። ሹፉን እንደገና እዚህ ጋር ይሰራል ሹፉን። ልጅሽን ያሬድ ነጉ ሰርፕራይዝ አሰላ ድረስ ሄዶ እንዳደረገው እዚህ እንግዳይ ሆኖ ነግሮኝ ነበር። ምንድነው እሱ ነገር? ልጄ በጣም ይወደዋል ያሬድ በጣም እና የሱን ዘፈን ይዘፍንልኛል ሁሉ ጊዜ። ዞራ ዞራ የሚለው እማዬ ዞራ ዞራ ይለኛል እና እንትን ያሬድን ያገኘሁት ቀን ጥምጥም ብዬበት ወይ ልጄ በጣም ይወድካል አልኩት እና ሄጄ አየዋለሁ ሲለኝ ብዙ ሰው ስለሚል እውነት አልመሰለኝም። ሄዶ እኔ በጣም ነው የተገረምኩት። ቪዲዮ ኮል ደውሎልኝ ከልጄ ጋር ቁጭ ሲል ያን ቀን ሰውነቴ እንዳለ የለም እንዲህ ነበርና እንደገና እስኪ ላስታውስሽ ቪዲዮ ስላለኝ። ይሄ ነው። ይለያል ነው። እንዴት ነሽ? ደህና፣ በጣም ደስ ብሎኛል በእውነት። የምር በስመ አብ ቆንጆዬ ልጅ አለሽ። ቆንጆዬ እኮ ነው የዓለም ሁሉ ቆንጆ። አባቴን ደስ አለህ አባቴ? አዎ በጣም አመሰግናለሁ እናቴ። ያድናቂዎች ዋው አይ ብዙዎች አሉ። ያሬድን ለየት የሚያደርገው ግን እንግዲህ